ተባረኩ ወዳችኋለሁ ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉ ሼር አድርጉ ላይክ አድርጉ ፎሎ አድርጉ ሰብስክራይብ አድርጉ ሻሎም ወደ ሰማይ ተመልክቶ ወደ ሰማይ ምን አለ ቃተተና ኤፍታህ አለው ይሄው እሺ ተከፈት ማለት ነው ይሄው ምን ማለት ነው ተከፈት ማለት ነው ጌታ ኢየሱስ በኃይል ቃተተ Jesus Christ sided with power እጅግ በጣም በኃይል with great power አይኖቹን ወደ ሰማይ አንስቶ he raised his eyes to heaven የዚህ ሰውዬ ጆሮና አንደበት ይከፈዛል for this man's ears and mouth to be opened ዓመታት የተዘጉ ጆሮዎችና አንደበቶች ይከፈቱ ዘንድ for this man's ears and mouths to be opened ቃተተና አንድ ነገር ተናገረ he prayed and said one thing ኤፍታህ ምን ማለት ነው ተከፈት እሺ ቀጣይ ምን ሆነ ወዲያው ጆሮቹ ተከፈቱ ወዲያው ምኖቹ ተከፈቱ ጆሮቹ ተከፈቱ ምላሱም ተፈቶ አጥርቶ መናገር ጀመረ ወዲያው ምን ከተባለ በኋላ ኤፍታህ ከተባለ በኋላ ኤፍታህ እንዲባል የምትፈልጓቸው ጉዳዮች አሉ is there places you want to eftah ጌታ ተከፈት እንዲላቸው የምትፈልጓቸው ጉዳዮች is there places that you want to Jesus to be you see አንዳንድ በሮች you see some gates ድምጽ ነው ይፈልጉት are waiting for voices ጌታ እስኪናገር ነው የሚጠብቁት they're waiting for God to speak ጌታ ኤፍታህ እስኪላቸው ድረስ they're waiting for the Lord to say eftah ተከፈቱ እስኪላቸው ድረስ be opened በእናንተ በሮች ላይ in your gates የናዝሬቱ ኢየሱስ ኤፍታህ ሲል ያለው I'm seeing when the Lord says eftah ድምጻቸው አይሰማም raise your voices ቁጥር 36 ላይ ሄዱ go to verse 36 ወደ ቁጥር 36 verse 36 ምን ይላል ኤፍታህ ተከፈተ በሉ ድምጻቸው አይሰማም እሺ ቁጥር 36 ኢየሱስ ይህን ለማንም እንዳይናገሩ አዘዛቸው በቃ በደምብ ስሙ ይሄንን አሁን ኤፍታህ ካለ በኋላ የተከፈተ በር አለ ይሄንን ለማንም እንዳትናገሩ አላቸው Jesus warned them not to tell anybody ኔክስት ምን እንደተፈጠረ ስሙ this is what happened next ሆኖ እሱ እንዳይናገሩ ባዘዛቸው መጠን ነገሩን አስፍተው አወሩት ህዝቡ ከመጠን በላይ በመደነቅ ህዝቡ ከመጠን በላይ ተደነቀ ያደረገው ሁሉ ጥሩ ነው በቃ ህዝቡም ከመጠን በላይ ተደነቁ ከዛስ ምን አሉ ያደረገው ነገር ሁሉ ምንድነው ጥሩ ነው ምክንያቱም የሆነ ሰው በር ሲከፈት አይተዋል the crowd was astonished የሆነ ሰው ጆሮ ሲከፈታዩ they saw አንደበቱ ሲከፈታዩ ይሄ ያደረገው አሉ እጅግ በጣም ጥሩ ነው they were astonished ያደረገው ምንድነው እጅግ በጣም what he has done is good ያደረገው ምንድነው ምን ከሆነ በኋላ ኤፍታህ ካለ በኋላ after eftah አንዳንድ በሮች some gates ትንቢት ነው ይፈልጉት need prophecies የሰማችሁ ነው are you listening አንዳንድ በሮች some gates የሚፈልጉት ትንቢት ነው gates unlocks the prophecies ድምጽ ይፈልጋሉ they are waiting for voices ኢየሱስ ወደ ሰማይ ቃተተ after Jesus prayed to heaven የሰማውን ድምጽ ነገራቸው ኤፍታህ አለ he heard eftah and told them hello እዚህ መጽሐፍ ቅዱስ ክፍል ውስጥ አንድ ነገር ላሳያችሁ let me show you something in this part ይበልጥ እንዲገባችሁ for you to understand more ሁላችሁም ባይብሎቻችሁን ከፈቱ ቁጥር 33ን ክፈቱት go to verse 33 ቁጥር 33 verse 33 ያው ሰውየው ዱዳ ነው ጆሮ ምን አይልም አይሰማም አፉ ምን አይልም አይናገርም the man was deaf mute እና ይሄንን ሰው ጌታ ኢየሱስ ጋር ይዘውት መጡ they brought this man to Jesus ጆሮ እንደማይሰማ ያውቃሉ they know he is deaf አፉ እንደማይናገር ያውቃሉ and mute ለብዙ ዓመታት የተዘጋ ጆሮ አለው he was deaf for many years ለብዙ ዓመታት የተዘጋ ደግሞ አፍ አለው he was mute for many years ኢየሱስ ጋር አመጡት they brought him to Jesus ዘመን እንደሆነ እንገራችሁ ቁጥር this is what happened ኢየሱስም ናው ደዚህ come እሺ ሰውየውን ከህዝብ ለይቶ ከወሰደው በኋላ ህዝቡ መካከል ነበር ሰውየው ኢየሱስ ወደዚህ ለየው ምን ለማድረግ የፎስ ፕሮግራም ሊያደርግ ነው Jesus separated him from the crowd እሺ
ጣቶቹን በጆሮ ላይ አስገባ። ጣቶቹን በጆሮ ላይ አስገባ። ከዚያም እንትፍ ብሎ የሰውየውን ምላስ ዳሰሰ። ምን እንትፍ አለና የሰውየውን ምን ምላስ ዳሰሰ። አሁን በደምብ ሌላ ጊዜ The other time, የናዝሬቱ ኢየሱስ Jesus Christ, ገና እጁን ጆሮ ላይ ሲጭን ሌሎቹ መስማት ጀምሯል። ይሄኛው ግን አልጀመረም። instantly they started healing when he laid his hand. የመጀመሪያው ፈውስ ሙከራ ተደረገበት። First healing was done to him. እጁን አስገባ ኢየሱስ። He laid his fingers on him. ሰውየው መስማት አልጀመረም። The man didn't start to hear. እንትፍ አለበት። He spit it on him. ምላሱን ነካው። He touches his tongue. ሰውየው አሁንስ Now the man, መናገር አልጀመረም። he didn't start to ያማን speak. በእንደዚህ አይነት መንገድ ካልተከፈተ That means if he is በሌላ መንገድ ነው የሚከፈተው ማለት ነው። there is another way that he will be የሰማችሁ ነው? healed. Are you listening? አሁን በዚህኛው መንገድ አልተከፈተም። Now this was not the way to help. ለዛ ነው አንዳንድ በሮች በዛኛው መንገድ ካልተከፈቱ That's why some gates may not be open one በሌላ way. መንገድ መሞከር So አለበት። you have to try in another way. እጁን ከተተ። He put his hands. ብዙ ጊዜ እጁን ሲጭን ወዲያውኑ ሂል ሲያረጉ እናውቃለን፣ ሲፈወሱ እናውቃለን። Many times people were healed the moment he lays his hand. እጁን ከተተበት He put his fingers on it. ሰውየው አይሰማም። The man didn't hear. ምላሱ ተነካ። He touched his tongue. ሰውየው አይናገርም። The man didn't speak. ችግር አለ ጠብቀኝ ያለውና ኢየሱስ አይኑ ወደ ሰማይ አቀና። Jesus saw to heavens. ቃተተ። He prayed. ቃተተ። He prayed. ከዛ ምንድነው የመጣው? This is what happened. Eftah. አሁን ሰውየው ኤፍታ የሚል ቃል Now the man heard Eftah. ኤቭሪቲንጉን ከፈተለት። His gates were open. የመጀመሪያው ነገር ሁል ጊዜ በሮች ፊት ስትቆሙ Every time when you encounter gates, አንድ ቁልፍ ብቻ ይዛችሁ አትቆሙ። don't try the same key for every gate. አልሰማችሁ? አንድ ቁልፍ One key ብቻ ይዛችሁ አትቆሙ። doesn't unlock every gate. ራእይ 13ን ከፍተህ እስቲ ቴንክ ዩ Go to Revelation chapter 13, እስኪ አንብቡ ቁጥር 1 verse 1. አንድ ሰው ጋር መምጣት ይችላልና እሺ ዘንዶም በባህሩ ዳር ቆሞ ነበር። አንድ በር ፊት ስትቆሙ When you encounter a gate, ብዙ ቁልፍ ይዛችሁ ቆሙ። have a lot of keys in your hands. አንድ ቁልፍ ይዛችሁ ከምትቆሙ ብዙ ቁልፍ አማራጭ ይዛችሁ ብትቆሙ It ይሻላል። is better to have a lot of keys rather than one key. እያንዳንዱ ትሞክራላችሁ። You will try each. እሺ አንብቡ። Read. ዘንዶም በባህሩ ዳር ቆሞ ነበር። እዛን አሁን ብዙ ጊዜ በር ለማስከፈት የሚፈልጉ ሰዎችና ፕሮፌሰር የሚያደርጉ ሰዎች መካከል ያለው ተመሳሳይ ችግር ምን እንደሆነ ልንገራችሁ። This is the problem between prophets and people who want to unlock their gates. ኦኬ ከዚያ አንድ አውሬ በባህር ሲወጣ አየው። እሺ እንደዛ ነው አይደል የሚለው? ከዚያ ስንት አውሬ ከባህር ሲወጣ አየው። አሁን እዚህ ላይ ራእዩን ማቆም ይችላል። አውሬ አየው ብሎ ማለት ነው። አንድ አውሬ ሲወጣ አየው ይል He saw a monster coming out. እዚህ ላይ ትንቢቱን ማቆም ይችላል። ምክንያቱም አይቷል። He can stop his prophecy. አውሬ አይቻለሁ ብሎ መናገር ይችላል። He can say, I've seen a monster. ሌሎቹ ይመጡና ደግሞ ከዚህ ቀጥሎ ያለውን ደግሞ ያሉ ቁጥር 2 ወደዛው አውሬ ካየው ካለው በኋላ እርሱም 10 ቀንዶች 7 ራሶች ነበሩት። እሺ በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የ6 ስሞች ነበሩት። ያየሁትም አውሬ ነብር ይመስል ነበር። አሁን በደምስ ያየሁትም አውሬ ምን ይመስል? ከዛ ነብዩ አየና እንደዚህ አላችሁ። The prophet says this. አውሬ አይቻለሁ አለ። I've seen a monster. ነብር ይመስላል It looks like a tiger. ብሎ ትንቢቱን ጨረሰው። And finished his prophecy. አይቷል። He saw. አላየም ብላችሁ መከራከር አትችሉ። You can say he didn't. ከእግዚአብሔር አልሰማም ብላችሁ መከራከር አትችሉ። You can say he didn't heard from God. ትልቁ ችግሩ The problem is, ስንት ፐርሰንት ነው የሰማው ነው? how much percent have he heard? ስንት ፐርሰንት ነው ከእግዚአብሔር የሰማው ነው ትልቁ ችግሩ። How much percent has he heard from God? አውሬው አለ The monster, he said, ነብር ይመስል ነበር። looks like a tiger. እዚህ ጋር አቆመ። And stop here. ራዩ እዚህ ጋር አቆመ። And stopped his ራዩ vision. እዚህ ጋር አቆሟል ማለት ሙሉ ራዩ ይሄ ነው ማለት አይደለም። It doesn't mean the whole vision is this. ይሄንን መጥቶ ያወራል። He speaks this one. ነገር ግን እግሮቹ የድብ አፉ የአንበሳ ይመስል ነበር። አሁን በደንብ ስሙ። ነብር ይመስል ነበር ብሎ ደምድሞት ቢሆን ድቡንና ምንና ያይ አንበሳና ያይ If he has stopped there, he wouldn't have seen the bear. ፕሮፌቲክ ነገር ስታንቀሳቅሱ
When you move a prophetic thing, አንዲት ነገር ይዛችሁ እንዳትሮጡ። don't take a single thing. አንድ ነገር ይዛችሁ ከሮጣችሁ If you take a single thing, ሙሉ ምስል አይኖራችሁ። you won't have the whole image. ነብር የሚመስላየው ብላችሁ ብትሮጡ Let's say if you see a tiger and you take it, እግሩንና አፉን ደግሞ መናገር አልችሉም። you can't tell the rest. እናንተ ነብሩን ታዩና you only see the tiger, የሆነ ሰው ይመጣና ደግሞ አፉና እግሩ ድብና አንበሳ ይመስል ሰው ይቻል ይላል። and other people ወይ ማውራ ይቻል ይላል። and other people may come and see the rest. ፕሮፌቲክ ነገር ላይ So in prophetic things, ሰዎች ምን ይሸወዳሉ? people miss one thing. ምሳሌ ምርጫ እየተካሄደ ነው። For example, there is an election. የአሜሪካ ምርጫ አልቋል። American election has ended. ትራምፕ አሸንፏል። Trump has won. ምርጫው የሚደረገው ከአንድ ሳምንት በኋላ ነው ብላችሁ አስቡ። Let's say the election happens after 1 week. አንድ ነብይ ዛሬ ይመጣል። A prophet comes today ካሜላ ሃሪስ ታሸንፋለች ይላል። and says Kamala will win. አልተሳሳተም። He is not mistaken. ምርጫው ዛሬ ቢደረግ ነው ያየው። He saw the election today. ከሳምንት በኋላ አይደለም ያየው። He didn't see the next week. ምርጫው ዛሬ ላይ ቢደረግ ማንን እንደሚመርጥ አይቷል። አብዛኛው ሰው ሃሪስን እንደሚመርጥ አይቷል። He saw today's election, not next week's. እየሰማችሁ ነው? ሄሎ Are you listening? ለዛ ነው ሁሉ ጊዜ ትንቢታዊ ነገር ስታዩ፣ That's why when you see prophetic messages, ህልም ስታዩ፣ when you see visions, ራእይ ስታዩ እግዚአብሔርን አስጨርሱት። let God finish. እግዚአብሔርን አስጨርሱት። Let God finish. ቪዥኑን አስጨርሱት። Let God finish His message. የቪዥኑን 2% ይዛችሁ እንዳታወሩ። Don't take the 2% of the vision. ለዛ የሆነ ነገር አይቻለሁ ምን ማለት እንደሆነ ግን አልገባኝም ካልክ በቃ እዛ ላይ ፎርሻል። ያልገባህን ነገር ነው እያወራህን ያለው። ያ ማለት ሙሉ አላየህም። That's why you are confused after a little vision. ልክ ነኝ አይደል? አንተ ሳይገባኛ እንዲገባን ነው የምትነግረን። ክብር ለኢየሱስ ይሁን። ወደ በር ትምህርት ልመለስ። እጁን ከተተበት። He put his fingers in him. ሰውየው መስማት አልጀመረም። The man didn't start to hear. ምላሱ ተነካ። He touched his tongue. ሰውየው መናገር አልጀመረም። The man didn't start to speak. ሁሉም አይነት መንገድ ተሞከረ። Every way was done. ሰውየው ሊሰራለት አልቻለም። The man didn't speak or hear. ከዛ የናዝሬቱ ኢየሱስ አንድ ነገር ገባ። And Jesus understood one thing. እንደዚህ አይነት በሮች የሚከፈቱት These kinds of gates ድምጽ ሲመጣ እንደሆነ ገባ። are opened with voice. ኤፍታ Eftah. ለዛም sometimes ዘይት አፍሰን እንሞክራለን። That's why sometimes we may try anointing. በአኖይንቲንግ ኦይል እንሞክራለን። We may try by anointing oil. በብዙ ነገር እንሞክራለን። Other ways possible. ሄሎ በሁሉም አይነት መንገድ ሞክረን In every way possible. ነገሮች ከተዘጉ If the gates are still closed, ያልሞከራችሁትን አስቡ። think of the way you haven't tried. የናዝሬቱ ኢየሱስ ያደረገውን አይታችኋል? This is what Jesus did. ጆሮውን ከተተ። He touched his ears. ሰውየው መስማት አልጀመረም። The man didn't start to hear. አፉን ነካው። He laid his hand on his ሰውየው tongue. መናገር አልጀመረም። The man was still mute. ወደ ሰማይ አይኖቹን አቀና። He raised his eyes to heavens. እንዴት ነው የሚከፈተው ብሎ አባቱን ጠየቀው። He asked his father, how is this opened? ኤፍታ በለው አለው። The father said, say Eftah. ለዛ የሆነ ነገር ሞክራችሁ That's why when you try one thing እምቢ ሲል and doesn't open, አይኖቻችሁን ወደ ሰማይ አቅኑ። you have to raise your hands. ምንድነው የማደርገው በሉት። Ask your father. ከዛ ኔክስ ያንን ነገር አድርጉት። And do that thing. በሩ ከዛ በኋላ በፊታችሁ መዘጋት አይችልም። The gate will be open after that. እጁን ከተቡት፣ ምላሱን ነክቶት He laid his hands on him. ሰውየው ሲላው ድረስ መናገርም መስማትም አልጀመረም። The man is still mute and deaf. ጌታ ኢየሱስ ያደረገው ነገር ምንድነው? አይኖቹን ወደ ሰማይ አቀና። And Jesus raised his eyes to the heavens. አባቶ ምንድነው ማድረግ ያለብኝ? Asked his father what to do. አባቶ ምንድነው የዚህ ሰውዬ ጆሮ እንዲከፈት ማድረግ ያለብኝ? Asked his father what to do. ቃተተ። He prayed. ከዛ እንደዚህ ያለው And then said. እንደዚህ ያለው And then said. ኤፍታ ቢሾፕ ይርኔ ቢኖር እዚህ ይነግራቸዋል። አንድ ጊዜ ሻሸመኔ ቢሾፕ ይርኔ አብሮኝ ነበር። One day in Shashamane, እያገለገልኩ እያለ I was ministering, ረጅም ሰዓት መቀመጥ የማትችል በሽተኛ የሆነች አንድ ሴት ይዘው መጡ and one person who was sick can't sit for long, እና ልጸልይላት ፈለኩ። and I wanted to pray for her. በጌታ ፊት ነው የምነግራቸው። እንዲጸልይላት ነው ያመጧት። And they brought her for prayer. እንደምትፈወስም አምነዋል። They believed that she will be healed. አስቀምጧት። They put her down. መጸለይ ጀመርኩኝ። I started to pray. ሴትዮዋ አትነሳም። The woman didn't stand. ከቆምኩ 2 ደቂቃ በኋላ ወድቃለሁ፣ ምክንያቱም ሰውነቴ መሸከም ስለማይችል ይደክመኛል አለች። She can't stand for too long. እና መቀመጥ ብቻ ነው የምችለው፣ መቆም አልችልም። She only can sit, not stand. ሞከርኩ። I tried. ሊሰራ አልቻለም። Nothing worked.
ከዛ ወደ መንፈስ ቅዱስ አንድም ሰጠኝ። Holy Spirit gave me one voice. መስከረም 25 ነው የምትፈወሽ በላታለኝ። Tell her September 25 she will be healed. መስከረም 25 September 25? አዎ። ከዛ አስቡት። Think of it. እዛ የሚሰማችሁ ሰው people hearing እናንተ መፈወስ ከብዷችሁ ቀጠሮ የሰጣችሁ እንደሆነ የሚያስበው will think you can't heal them, so you give them a ከኔ ጋር ናችሁ? ከዛ እንደዚህ አልኳት። And I said, እኔና መንፈስ ቅዱስ የነገረኝን ልንገርሽ። Holy Spirit has spoken to me. ጉባኤውም ስሙን። እቺ ሴት መስከረም 25 ትፈወሳለች አልኳቸው። This woman will be healed on September. አጨበጨቡ። Everybody clapped. ከዛ መስከረም 25 አለፈ። And then September has passed. ሴትዮዋ ቢሾፕ ይርኔን አፈላልጋ አገኘችው። And the woman found the bishop with me. እና ምስክርነት ነገረችው. And told him and testified. መስከረም 25 ቀን And on September 25, አንዳንድ ነገሮችን ልሸጥ she went to sell some stuff. ከሻሸመኔ ተነስታ ባሌ ሄደች። From Shashamane to Bali. ሄደች። She went there. እና ልክ የገበያ ስፍራ ስትደርስ When she reached the local market, መኪና ውስጥ የተቀመጠችው she sat in a car. ሹፌሩ ወርዷል። The driver was down. ልክ እዛ ጋር ስትደርስ When she reached there, ሰዎች በስለት መወጋጋት ጀመሩ። everybody started to stab each other. በጌታ ፊት ነው የምነግራችሁ። ሰዎች እዛ ግጭት ተፈጥሮ መወጋጋት፣ ድንጋይ መመታታት፣ በዱላ መመታታት ጀመሩ። Everybody started to stab themselves. እሷ ለራሷ አልታወቃትም። She didn't know this. 2 ደቂቃ መራመድ አትችልም። She can't walk 2 minutes. በድንጋጤው ከመኪና ወረደች። She was in shock. 2 ኪሎ ሜትር ሮጠች። She ran 2 kilometers. ተፈወሰች። She was healed. ራሷን ቼክ ብታረገው የለም። When she checked, everything is fine. 2 ኪሎ ሜትር ሮጠች። She ran 2 2 ደቂቃ kilometers. መሮጥ የማትችለዋ ሴት The woman who can't stand 2 ቼክ minutes. ስታረገው በሽታው የለም። She ran for 2 kilometers. በጌታ ፊት ነው የምነግራችሁ። አንድም ነገር ሳልጨምር አንድም ነገር ሳልቀንስ። This is what happened. ደን ምን እንደተፈጠረ ልንገራችሁ። And then ቀኑ ትዝ ሲላት መስከረም 25 ነው። she noticed the day was September መስከረም 25 ነው። አንዳንድ በሮችን ለመክፈት ስታስቡ When you think of opening some gates, ምናልባት ከዚህ በፊት ተመሳሳይ በሮች በእንደዚህ አይነት ቁልፍ ተከፍቶላችሁ ሊሆን ይችላል። maybe the key you have may open some gates. ለዛ ነው ጌታ ኢየሱስ ከዚህ በፊት እጅ ጭኖ ሌሎች ድዌዎችን ወይም ጆሮአቸው የማይሰማ ሰው እጁን ጣቱን ጆሮአቸው ውስጥ ከቶ ፈውሷል። That's why Jesus have healed many people laying his hands on them. ሶ ከዚህ በፊት ያኛው በር በዛኛው ቁልፍ ተከፍቶላችኋል ማለት ሁሌ ይከፈታል ማለት አይደለም። The same way the one door opens, ትመጡና ትሞክሩታላችሁ። you try. እምቢ ካለ If it doesn't open, አይኖቻችን ወደ ሰማይ አቅኑ። you will raise your eyes to heaven ራካቶንዶ and ሮቦሳቴ start to pray. ጀለብሬዲያ ክራዶ ሳንታ ራካቴ ብሮዶሳ ሊክራዲያናሞ ሳታካታራ ባሃሻዴ ብሮንዶሳ ሊክራዶን ታራካታላ ባሃንቴሬቦስ ብራካቶ ሮቦሻዴ ጀለብሬዲያ ክራዶ ሳንዳራ ባሃሲክላ አርዶ ኮሳቴ ልክ ቀና ስትሉ ድምጾች መምጣት ይጀምራሉ። Voices will come to you. ይሄን ተናገር፣ ይሄንን አድርግ የሚሉ ድምጾች። Speak this, do this. አፍተር ዛት ኤፍታ ይሆናል። Right after that, ኤፍታ ይሆናል። ኤፍታ ይሆናል። ኤፍታ ይሆናል። ኤፍታ ይሆናል። ኤፍታ ይሆናል። ኤፍታ ይሆናል። it will be open. የዛሬ 3 ዓመት 3 years from now, አንድ ሰው one man, 4 ዓመት ይሆናል። 4 years from now, እዛኛው ግራውንድ ውስጥ እያለን when we were underground, አስነሳሁት። I prophesied to him. መኪና ይዛየሁ I saw a car. ቀበና ደረስክ። You እዚህ go to ቀበና Kabana. እዛ ስደርስ After that, ድልድዩ ጋር አየሁ። I saw you on the bridge. አንድ ሴት አቋረጠችህ። One woman crossed the street. መኪናው የገጫት መሰለ። You thought you have crashed ፊቷ her. ወደ መስታወት መጣ። Her face come to your windshield. በሩን ከፈትክ። You opened the doors. ገጭቻታለሁ ብለህ ስትወርድ You thought you have crashed her. ሴትዮዋ ያያሃት ወደ ድልድዩ ውስጥ ያያሃት። You saw the woman going to the bridge. ልትከተላት ሞከርክ። You wanted to follow her. ያየኸው ደም የለም። ሴትዮዋም አላናከሰችም አልኩት። You have seen no blood and the woman walked straight. እውነት ነው አለኝ። ይሄ ከሆነ በኋላ መኪና ከጥቅም ውጭ ሆነ። ከባድ አደጋ ደረሰበት፣ ከጥቅም ውጭ ሆነ። Your car was crashed. ኮንዶሚኒየም ቤት ነበረ፣ ተሸጠ። You had a house, apartment, and was sold. ስራ ተባረርክ። You have been expelled from work. ባዶ ሆንክ አልኩት።
You became empty. ሴትዮዋ ስጋና ደም አይደለችም መንፈስ ነች አልኩት። The woman was a spirit. እና መንፈስ ቅዱስ ይሄ ሰውዬ ነገሩ እንዲመለስለትና እንዲባረክ ምን ላድርግ ስለው አልኩት። The Holy Spirit told me that to do ልክ ነኝ አይደል? 3 ወር ቸርች ይቀመጥ ብሎኛል አልኩት። He told me to let him sit in church for 3 months. አንዳንድ ሰው ቂጡ ላይ መርፌ ያለ 3 ደቂቃ እንኳን መቀመጥ አይችልም። Some people doesn't want to sit inside church for 3 minutes. ልክ ነኝ አይደል? 2 ፕሮግራም ላይ አየሁት። I saw him in only 2 programs. 3ኛው ፕሮግራም ላይ የለም። On the 3rd program, ይሄን ሁሉ ያጣ ሰው the man who lost all this, መንፈስ ቅዱስ የነገረው 3 ወር ተቀመጥ ነው። the Holy Spirit told him to sit down. አስራት አምጣ አላለውም። The Holy Spirit didn't ask for tithe. የዚህ ቸርች አባል ሁን አላለውም። Didn't ask him for membership. አገልግል አላለውም። Didn't ask to minister. ምንም ነገር አላለውም። Didn't want nothing 3 ወር ተቀመጥ ነው። except for him to sit 3 አስቡት፣ months. 2 ሳምንት ተካፈለ። He came 2 weeks. ከዛ በኋላ አይቼው አላውቅም። After that, I haven't seen him. እስቲላው ድረስ ሊጸልይ ይችላል። Still now, he may pray, ምንም የሚከፈት በር ግን አይኖርም። but the gates won't open. ምክንያቱም ልክ እንዳየሁት Because the moment I saw him, ከመተንቤ በፊት መንፈስ ቅዱስ የዚህ ሰውዬ በር እንዲከፈት ምን ላድርግ ብዬ ነው የጠየኩት። I asked the Holy Spirit, 3 ወር ይቀመጥ ነው ያለኝ። and he told me, let him sit 3 months. የለም ሰውዬው The man was nowhere to be አይቼው found. አላውቅም። ለዛ ነው ሁል ጊዜ That's why every time, አንድ ነገር ሞክራችሁ እምቢ ሲል if you try one thing and it doesn't happen, አይኖቻችሁን ወደ ሰማይ አቅኑ። raise your eyes to heaven. የሰማችሁ ነው? Are you listening? ከዛ በኋላ ሰማይ የሚላችሁን በሙሉ አድርጉ። After that, do everything that heavens commands you. አንዳንድ ጊዜ ሰማይ Sometimes heavens የማታምኑበትን ነገር አድርጉ ሊላችሁ ይችላል። may say the things you may not believe in. አንድ ቀን አስታውሳለሁ፣ አንድ ሰው እኔ ጋር መጣ። I remember one time, ፕሮፌት አለኝ። a man asked me, Prophet, ጌታ ተናግሮኛል አለኝ። God has spoken to me. ምንድን ነው የተናገረ? I asked him, what? በህልሜ In my dreams, የቤቱን ካርታ አምጥቼ ስሰጥህ አየሁ አለኝ። I came and gave you my house plan. ደን አምጣ ብዬ ከተቀበልኩት Then if I asked him his house plan, ነጠቄ ሌለው he's going to say he took it from me. ከዛ ጌታ ነው ያለህ አልኩት። And I asked him, did God say that? አዎ አለኝ። He said yes. ያለህን አድርግ አልኩት። I said, do as he says. ከዛ ቤት ማለት እኮ የመንፈሳዊ ትርጉም አለኝ። ምንም መንፈሳዊ ትርጉም የለውም። ቤት ነው። House is a house. ካርታ መንፈሳዊ ትርጉም የለውም። ካርታ ነው። A plan is ልክ ነኝ አይደል? ቤት ብሎ መንፈሳዊ ትርጉም ብሎ ተረጎመልኝ። ሰማው። ካርታ ስለው ካርታን ተረጎማት። After that አልቆየም። After that, it was not long. ቤቱን ባንኮች ወሰዱት። ባዶ ሆነ። The house was empty. በእግዚአብሔር ፊት ነው የምነግራችሁ። እጅግ በጣም የሚታወቅ ሚሊዮነር ነበር፣ ባዶ ሆነ። He is a well-known millionaire, but now he's empty. sometimes መንፈስ ቅዱስ ሲናገራችሁ አድርጉት የሚላችሁ ነገር የማታምኑበት ሊሆን ይችላል። Sometimes the Holy Spirit may speak in what you believe. አንድ ጊዜ አስታውሳለሁ፣ 2 ባልና ሚስት ፓስተሮች I remember 2 spouses, pastors, ልጅ ለረጅም ጊዜ ሞክረው እምቢ አላቸው። hasn't had a child for a long time. የሚስትየዋ ማህፀን ሊከፈት አልቻለም። The wife could not bear a child. ከዛ ባልየው በህልሙ 2 ልጅ አየ። And the man saw 2 children in his dreams. በህልሙ In his dream, የ2 ልጆች አባት ልሆን ነው ብሎ አሰበ። he thought he was going to become a father. መንገድ እያቋረጠ ያለ 2 ህፃናት ልጆች አያቸው፣ በህልም ያያቸው። And he saw the children when he was crossing the street. እነዚህ ልጆች ወስደህ አሳድጋለሁ። The Holy Spirit told him to take those children. ልጅ ያልሆኑት ልጆች አለው። The children that are not from me. ብዙ ካንገራገረ በኋላ ወሰዳቸው። After that, he took them. ኔክስት ይር ሚስቱ ወለደች። Next year, his wife bare a child. በደንብ ስሙ። Listen carefully. ልጅ መውለድ ነው የፈለገው። He wanted to have a child. ሁሉንም ሞክሯል። He tried every way. ጸሎት ሞክሯል። Prayer, በኦይል ተጸልዮለታል። in oils. ያልሄደበት ነብይ የለም። He tried every way possible. ሁሉንም ሞከረ። He tried every way. ከዛ መንፈስ ቅዱስ በድምጽ እንደዚህ አለው፣ And Holy Spirit spoke to him. ልጅ ከፈለክ 2 ልጆች በማዘድ ደጉ አሳድጋለሁ። If you want a child, adopt 2 children. በራስ ስም የራስ ልጅ አድርገህ አሳድጋቸው። Adopt them. ማን ነው የራሱ ያልሆነ ልጅ ወልዳለሁ ብሎ የሚያሳድግ? Who is the one who thinks that after adoption I will bear a sometimes child? መንፈስ ቅዱስ ሲናገራችሁ Sometimes the Holy Spirit, when he speaks, ለማመን ለመቀበል የሚያስቸግር ነገር it ይናገራችኋል። may be difficult for you to believe. አድርጉት። after that ኤፍታ ይሆናል። Do it. After that, you will be open. ድምጻችሁ አይሰማም። አድርጉት። Do it.
ከዛ በኋላ ኤፍታህ ይሆናል። Eftah will happen to you. ድምጻችሁ አይሰማም? Raise your voice. አድርጉት። Do it now. ከዛ በኋላ ኤፍታህ ይሆናል። After that, it will be open. ኤፍታህ ይሆናል። Eftah. በህልም ሲያሳያችሁ አድርጉት። If you show in dreams, do it. በራእይ ሲያሳያችሁ አድርጉት። If you show in vision, do it. ምንም ነገር አድርጉ ቢላችሁ Anything he says, ለማድረግ ዝግጁ ሁኑ። do it as he said. ለዛ ነው ኢየሱስ አልከፈት ሲል የሰውየው ጆሮ አይኖችን ወደ ሰማይ ያቀና። That's why Jesus raised his eyes to heaven. አንድ ጊዜ ያስታውሳል ለአንድ ሰው የጸለይኩለት I remember when I was praying to a man, የጸለይኩለት I was praying to him. አቆምኩት። I stopped. ትዳር ሊፈርስ ነው። You're going to get divorced. አዎ። He said yes. ሁሉም ነገር ተበላሽቷል። Everything is messed up. አዎ። He said yes. ትዳር እንዲስተካከል ትፈልጋለህ? If you want your marriage life to be straight, አዎ። ጋራይ ሰራተኛ ነህ። you are a mechanic. እውነት ነው እግዚአብሔር ሰው። He said yes. ባለቤትህ የማታውቀው ደብቀህ የምታስቀምጠው እንደዚህ አይነት ቡክ አለ፣ የዚህን ያክል ገንዘብ አለ አልኩት። You are hiding something from your wife. እና አሁን ባለቤት የምታውቃት መስልህም ባለቤት አውቃለች አልኩት። And I said that your wife already knows. እንዳወቀች ግን አልነገረችው። She hasn't told him she knows that. መንፈስ ቅዱስ ምን ላድርግ ስለው አልኩት። When I asked the Holy Spirit what to do, ብሩን ለዚህ አገልግሎት ይስጥ ብሎኛል፣ ብሩን አምጣ አልኩት። let him sow that money to this ministry. ብሩ ትልቅ ብሩ ነው አይደለም፣ 20 ሺህ ብር ነው። The money is 20,000 birr. እሺ እግዚአብሔር ሰው አለ። ጠፋ። He said and never came back. He said, ከኔ ጋር ናችሁ። ጠፋ እስካሁን አይቼው አላውቅም። ምናልባት ዛሬ ካለ ስላንተ ነው እያወራ ያለሁት እዚህ ከመጣ ዛሬ በጌታ ፊት ነው የምነግራችሁ። ጠፋ አይቼው አላውቅም። the man was nowhere to be found. መንፈስ ቅዱስ ምንም ነገር ቢላችሁ ለማድረግ ሬዲ ሁኑ። Anything the Holy Spirit says, do it as it says. ይሰማችሁ ነው። ለዛ sometimes እግዚአብሔር አንዳንድ ሰዎች በጣም አብልጦ ሲጠቀምባቸው አይታችሁ ታውቃላችሁ። That's why sometimes God uses people in advance. ኩላሊታችሁን እፈልጋለሁ ቢላቸው ኩላሊታቸውን አውልቀው ለመስጠት ለእግዚአብሔር ሬዲ ናቸው። They're ready to sacrifice anything for their Lord. እናንተ ውስጥ ያለውን ደም በሙሉ እፈልጋለሁ ቢላቸው እግዚአብሔር የኔ ውስጥ ያለውን ደም በሙሉ መጣው ሰር ነው የሚሉት። They are willing to sacrifice their blood for their Lord. ራሳቸውን በእግዚአብሔር ፊት እንደሚፈስ መስዋዕት አድርገው ያቀረቡ ሰዎች ናቸው። They are willing to sacrifice themselves. ለእግዚአብሔር የሚያስቀሩት ምንም ነገር ስለሌላቸው እግዚአብሔር በኃይል ይጠቀምባቸዋል። They're giving to God everything. That's why God uses them. ለዛ sometimes እግዚአብሔር የሚላችሁን ነገር በሙሉ አድርጉት። That's why sometimes you have to do what God commands you to do. ከትዕቢታችሁ ጋር አትታገሉ። Don't fight with your pride. ከክብራችሁ ጋር አትታገሉ። Don't fight with your pride. ሰባኪው ይመጣና ስለ ይቅርታ ይሰብካችኋል። Someone may come and speak about forgiveness. ከሰበካችሁ በኋላ ስብከቱ ሲያልቅ ራሱን መጥቶ ይጠይቀኝ እኔ ማይጂ ይቅርታ አልጠይቀውም ትላላችሁ። After that you are filled with pride. ደግሞ እናንተ ደግሞ በርን ይከፍትላችሁ ጸልያላችሁ። And then pray for gates to open. ሃሎ በህይወታችሁ በሁሉም ነገር ኤፍታ እንዲሆን ከፈለጋችሁ If you want Eftah to happen in every aspect of your life, አንዳንድ በሮች የተዘጉ በሮች ጋር ቆማችሁ አይኖቻችሁን ወደ ሰማይ አድርጉ። stand in front of closed gates and raise your eyes to heaven. አይኖቻችሁን ወደ ሰማይ ካረጋችሁ በኋላ መቃተት ጀምሩ። And start to pray. ትራካቶንዶሮ ቦሳቴ ጀለብሬዲያ ክራዶን ታራካታላ ባሃንቴ ሮዶሳ ሊክራዲያ ራባዳጋዴሬቦስ ትራካቶንዶሮ ቦሳ ኪልታር ዳምባሳካቴ መቃተት ጀምሩ። Start to pray. መቃተት ጀምሩ። በኃይል መቃተት ጀምሩ። ከዛ በኋላ አምላካችን ድምጽ ይሰጣቸዋል። And then God will give you voice. ያንተን ነገር ኤፍታህ ብዬዋለሁ ይልሃል። He will give you voice. ኤፍታህ ብዬዋለሁ። He will say it is opened. ኤፍታህ በሉ እስኪ። Shout Eftah. ኤፍታህ በሉ። ኤፍታህ ድጋሙት እስኪ ድጋሙት። Repeat. ለእናንተ በሮች ከሰማይ የመጣ ድምጽ ነው። ተከፈት ማለት ነው። This is the voice for your gates. ተናገሩት። Confess. ድምጻችሁ ጸጥ እንዳይል ደጋግሙት። Raise your voice and repeat.
ኤፍታ ተከፈት በሉ ተከፈት ድምጻቸው አይሰማም ተከፈት በሉ ተከፈት 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 Raise your voices and confess. የተዘጋው ነገር ሁሉ ላይ ተናገሩ ተከፈት በሉ Confess in every door, closed gates. ድምጻቸው አይሰማም ተከፈት በሉ ተከፈት 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 በሉ ተከፈት Raise your voices. ተከፈት በሉ ተከፈት 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 Confess, confess. ተናገሩ ተከፈት ኤፍታ ኤፍታ በሉ ተከፈት ማለት ነው ተከፈት ጸጥ እንዳትሉ ተናገሩ ተከፈት በሉ ተከፈት 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 ተባረኩ። እወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም